ለፈው አንድ ጊዜ ከአሜሪካ አንዲት እኛ ቸርች መጣች እና አንዱን እኛ ቤተክርስቲያን ያለች ላገባው ነው አለች። እኔ ራሴ እምሰጋው ልጅ እኔ ራሴ ለህይወቴ የሚያሰጋኝ ለቤተክርስቲያኑ እምሰጋው ልጅ ላገባው ነው አለች። ታውቂዋለሽ ወይ? እዚህ ማርሲል ነው ማውቀው አለች። ይሄ ነገር አሳድረሽ ብታየው ጥሩ ነው አልኳት። እኔ ራሴ ጌታ ሆይ መች አትገላግለኝም ወይ ምለው ልጅ እኮ ጌታ ሆይ ወይ የሆነ ዲቪ ድረሰው ወይ ሎተሪ ድረሰው ወይ ቤተሰቡ የሆነ ቦታ የእርሻ መሬት ይስጡትና ጌታ ሆይ እምለው ልጅ ላገባው ነው አለች። እሷ እዚህ በዩቲዩብ እኔን አይታ ምናምን ደስ ብሏት እዛ ቸርች መጣለች። ይሄን ነገር አሳድረሽ ብታየው ጥሩ ነው አልኳት። እንዴት አለች። የሚሆን አይመስለኝም አልኳት። ሄዳ ነገረችው። የሚሆን አይመስለኝም ብሎኛል ብላ ነገረችው። እሳት ለብሶ እሳት ጎርሶ ፌስቡክ ላይ መጣልኛ ሻሎም ብሎ ሻሎም ብሎ ከዛስ በኋላ በቀልክ የወንጌል አርበኛ የወንጌል ጠበቃ ሆኖ የሌለ ያለ ታሪክ በጠቅላላ አመጣና ስድብ ጀመራ። ነገሩ እኮ ሌላ ነው። ታያልኳት እምቢ አለች። አገባችሁ። በስንተኛው ቀን ግራ አጋባት። መጣች እኔ ጋ። ምንም ልረዳሽ አልችልም አልኳት። አንዳንድ ሰዎች አሉ የፍቅራቸው ትሩፋት ተጠቃሚ አይደለንም፣ የጠባቸው ገፈት ቀማሽ ያደርጉናል። ሲፋቀሩ አናቅም፣ ሲጣሉ ግን እሳቱን አምጥተው ላያችን ላይ ጥሉታል። አይ እዛው እኔ ኦፊሻሊ ፍቅራችሁን ካላካፈላችሁኝ ጠባችሁን የምቀቀልበት ምንም ምክንያት አሳድራችሁ ማየት ጥሩ ነው። እውነቴን ምንም ጉዳይ ይሁን ከእድሜያችሁ በፊት መሞት ካልፈለጋችሁ የደከማችሁት ነገር በዜሮ እንዳይጣፋ ከፈለጋችሁ ጉዳዩን አሳድራችሁ ይሁት። ምንም አይመጣም። ለምሳሌ የሆነ ግጭት ሲፈጠር አሳድራችሁት ይሄን ጉዳይ በቃ አሳድረን ይሄን ነገር አሳድረን ነው ወይ መቃብር ላይ ነው ወይ? የኔ እናት እኮ ከአባቴ ጋር የተለያየችው የ5 ዓመት ልጅ ሆኜ ነው። እናቴ ከአባቴ ከተለያየች በኋላ በኩርቱ ፌስታል ልብሴን እየሞላው በየዘመድ ቤቱ እኮ ነው ሲሄድ ያደግኩት። ልክ አባቴ የሞተ ቀን እናቴ ሞኝ እኮ ነው ትላለች። መቃብር ላይ ቆመች ነው ወይ ሞኝ እኮ ነው የምትይው አልኳት። ያኔ ነበር እንጂ ኩርቱ ፌስታል ሞልቼ ሳልንከራተት ቤቱ ሳይበተን ዘመድ ቤት ሳልገባ ሞኝ እኮ ነው ማለት የነበረባችሁ። ልክ እንደ ጠበንጃ አፈሙዝ ካፋችሁ ደግ የማይወጣ ሰዎች ይሄን ጉዳይ አሳድራችሁ እንየው። መቸኮል አለ ወደ ድህነት ያደርሳል አለ መጽሐፍ ሲናገር። በቃ ወደ ድህነት ነው የሚያደርስ። ምንም ትንቢት አያስፈልጉም። ሊጸለይላችሁ ይችላል። ወዳጆቼ እኔ በዘሬ ከምትመጡብኝ መንግስተ ሰማያት ከፈለገ ይቅር ብሏል። እስከዚህ ድረስ ሰዎች ከባባድ ድፍረት ውስጥ ገብተዋል። አያችሁ፣ መንፈስ ቅዱስ በኃይል እየተናገረኝ ነው ያለው። ሰዎች ዛሬም ድረስ ከቋንቋ ፖለቲካና ቤተክርስቲያን ካለችበት ከፍታ አንጻር ከተጠራችበት ሚሽን አንጻር ትሪት የማያደርጉ ቅርብ አደሮች በዝተውብናል። ወንጌላችን ግን የሰማይ ነው። አያችሁ፣ እኔ አሁን ማን ነው ዘመዴ እዚህ መካከል ነው ስጋዬ ብዬ እንትን ብዬ የመጣሁለት ያለው ማን ነው? እንትና እኮ እንትና ብዬ አልመጣም። ያስማማን ወንጌል ነው። ያው ይሄ ወንጌል ነው። አንድ አባት ኢየሱስ ጌታ ነው። አንድ አባት ስላለን ይኸው ሰብስቦናል። ሩቅ ነኝ ያለው ግን ጠርታችሁኝ ይኸው የአባታችን ልጅ አስተምረን ተናገረን አላችሁኝ። ለሁላችሁም ያለኝ አንድ ልብ ነው። የአባቴ ልጆች ከሁሉ የሚለቅ እውነት አለን። እሱም ኢየሱስ የሰጠን እውነት ነው። ስለዚህ አደራችሁን እንዴት ነው ኬት አካባቢ ነህ እንትና እንዴ ሃሌሉያ የሚል ሰው ካለ ቀስ ብላችሁ ማለት ነው እግራችሁ እንደ ጌታ ይገስጽ ብላችሁ ከሱ አካባቢ ዞር በሉ። እንዳትገኙ እሱ ሰውዬ አካባቢ። እሺ ድንገት ደግሞ አሁን የመጣው ነገር ምንድነው? ድንገት ሰላም አገር ሰላም ያለው ሰውዬ ተቀምጦ እያወራ እያለ ድንገት ማለት ነው በጨረቃ ይነሳበታል። እንዴ እንትና እንደ ከዛ በቋንቋቸው ይጀምራሉ። እዛ ያለው ሰውዬ ጦጣ ይሆናል፣ ግራ ይገባዋል። ኮንሰፕቱም ተበላሽቷል። ወገናዊነት፣ ወገንተኝነት ምናምን እኮ ይሄ ከመጽሐፍ ቅዱስ ውስጥም ተንጸባርቆ የኖረ ነው። ግን መጽሐፍ ቅዱስ ለትምህርታችን ነው ተጻፈ የሚለው። መጽሐፍ ቅዱስ ግን የእግዚአብሔር ቃል ሲናገር ከነገድ ከቋንቋ
ለአባቱ መንግሥት ካህናት እንሆን ዘንድ እሱ ዋጅቶናል። ከሕዝብ ሁሉ ኢየሱስ ያድናል። ስለዚህ የዳነ ሰው ብዙ ነገሮች ያረግፋል። መስቀሉን ተሸክሞ ይከተለኛል። መስቀሌን አይል መስቀሉን ከእንደነዚህ አይነት ነገሮች ጋር እየታገልን ነው የምንኖረው። አሁን ካለፉት 5 እና 6 ዓመታት ደግሞ ወደዚህ የአበሻን ኮሚኒቲ ከመሃል ከአዲስ አበባ ተነስቶ ወደ ክፍለ ሀገር ሁሉ እየጋለበ ያለ የትምህርት አይነት አለ። ዋን ሴቭድ ኦልዌይስ ሴቭድ። በቃ ሲልድ ሆነሃል፣ ምንም አትሆንም። አንዴ ከዳንክ ነው። ይሄ ስጋህ ቢዘሙት ምናምን ብታደርግበትም ቱታ ነው። ምክንያቱም ስጋህ ሊረክስ ይችላል እንጂ ነፍስህንና መንፈስህን ስለማይነካ ስጋህ ወደ አፈር ይገባል። መንፈስህ ግን ሲልድ ስለሆነ ወደ ላይ ነው የሚሄደው የሚል ትምህርት አለ። ስለዚህ ብዙ ወጣቶች የመጠጣት ሱስ ውስጥ የመዘፈቅ ከባባድ ሴክሹዋል ኢሞራሊቲ ውስጥ ግብረገብ የሌለበትና ክርስትናን ፈጽሞ ወደ ታች ሊቀብር የሚችል የህይወት አይነት እየተከተሉ ቤተክርስቲያን በብዙ የተሰቃየች ትገኛለች። እዚህ አካባቢ በምን አይነት ሁኔታ እንደምትኖሩ ብዙ ባላቅም፣ ይሄው ግን ባልሸሹም ዞር አሉ አይነት ነገር እንደሆነ አውቃለሁ። ምክንያቱም